ሰላም እንደናችሁ። ዛሬ የሚገርም ቪዲዮ ዘላሽ መጥቻለሁ። ከነዚህ መካከል ደግሞ ዛሬ አንድ ምስል ከአንድ ምስል ጋር ሲደመር ምን ይሰጣል የሚል ቪዲዮ ዘላሽ መጥቻለሁ። ጥያቄ 16 ጥያቄዎች ነው። ከ16 እስከ 10 በላይ ለመለሱ ሰዎች ጊቫዌይ አዘጋጅተናል። ይሄንን ደግሞ የመለሳችሁትን ኮሜንት ላይ እንድታስቀምጡልኝ እንዲሁም ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ መሆን ትችላላችሁ። ወደ ቀጥታ ወደ ጥያቄው ሄድኩኝ። የመጀመሪያ ጥያቄያችን ይሄን የምታዩት ምስል እዚህ ጋር የምታዩት ምስል ሲደማመር ወይም ሁለቱ ምስሎች ሲደመሩ ምን ይሰጣሉ? ጥያቄ 1 2 3 4 5 መልሱ አባት ነው። አና ሲደመርባት አባት ይላል። ቀጣይ ጥያቄያችን ደግሞ ሁለቱ ምስሎች ሲደመሩ ምን ይሰጣሉ? የምታዩት ምስል 1 2 3 4 5 ሃይዌይ ነው። ይሄ ወይ ነው። ሃይዌይ ነው ማለት ይሄን የመለሰ ያው ኮሜንት ላይ አሳውቁልኝ። ሶስተኛ ጥያቄያችን ደግሞ ይሄ የምታዩት ነው። መልሱ ሐይቅ ነው። ሐይቅ። ሶስተኛ ጥያቄያችን ማለትም አራተኛ ጥያቄያችን ይሄ የምታዩት ምስል ምን ይሰጣል? ትሬድ ይሆናል ማለት ነው። ይሄን የመለሳችሁ ያው ኮሜንት ላይ እንድታሳውቁኝ እፈልጋለሁ። አምስተኛ ጥያቄያችን ከላይ የምታዩትና ከታች የምታዩት ምስል ሲደማመሩ ምን ይሰጣሉ? ብርጭቆ። ብርና ብርጭቆ ይሆናል። ስድስተኛ ጥያቄያችን ስንገባ ይህ ሁለቱ ምስል ምን ይሰጣል? ፈረስና ቤት። ፈረስ ቤት ላላችሁ በትክክል መልሳችኋል ማለት ነው። ሰባተኛ ጥያቄያችን ይሄኛው ሁለቱ ምስል ምን ይሰጣል? ይሄኛው በነገራችን ላይ ዳይሬክሽን ስጣችሁ የቦታ ስም ነው። ላፍቶ ይሆናል ማለት አዲስ አበባ ልጅ ሆናችሁ የማወቅ ትችላላችሁ ማለት ነው። የስምንተኛ ጥያቄያችን ሁለቱ ምስል መክላያችኛው ምስል የማያውቃት የለም ከዛ ከዚህኛው ጋር ሲደመር ምን ይሰጣል? ልብና ልብስ ይሆናል ማለት ነው። ዘጠኛ ጥያቄያችን አና ይሄኛው ምስል ምን ይሰጣል? አስር ላላችሁ ዲክ ላይ ይችላል። አሩት እንዳትሉ። አንዳንድ ሰው ይሄን ያለው ለምሳሌ ሩት ነው አና አሩት ሚል ግን ይሄኛው ትክክለኛ አይደለም። አሩት ሳይሆን አና ስር 10 ሚለውን እንድትዙ እንፈልጋለን ማለት ነው። ለአስረኛ ጥያቄያችን ይሄ የምታዩት ምን ይሆናል? ሜና ካፕ ሴቶች ናቸው። አብዛኛው እንግዶች ትምህርት ያው ለሴቶች አጠርፋቸው ምክንያቱም ያው ከነዚህ ጋር ብዙ ሪሌሽንሺፕ አላቸው ማለት ነው። ለማንኛውም ሜካፕ ነው መልሱ። ሜካፕ ላላችሁ ትክክል መልሳችኋል። 11ኛ ይሄ የምታዩት ምስል ምን ይመስላችኋል? ነው ያላችሁ ልጆች እቺኛት ነው ማለት ነው። ምን ይሆናል? 4 ኪሎ። 12ኛ ጥያቄ ስራን በመችኛት መልስ መልሷት ስራን በመችኛት መልስ መልሷት ሻኪራ ነው። ትክክለኛ መልሱ ሻኪራ ነው። ምክንያቱም ሻከይ እና 4 ሻኪራ የሚል ትርጉም ይሰጣል። ሻኪራ ሰሞኑ ስለ አፍሪካ ዋንጫ አራተኛ ዓለም ዋንጫ ዋካዋካዬ የሚል ሙዚቃ እሱኛው ጋር የተገናኘ ነው። ለማንኛውም ሻኪራ የሚል ትርጉም ይሰጣል። ለ13ኛ ጥያቄያችን ይሄ ሁለቱ ምስል ምን ይሰጣል? አይብ ይሆናል ማለት ነው። ያላችሁ መልሳችኋል። 14ኛ ጥያቄያችን ይሄ የምታዩት ምስል ምን ይሰጣል? ምግብ ላላችሁ በትክክል መልሳችኋል ማለት ነው። 15ኛ ጥያቄያችን ይሄኛው ሁለቱ ሲደማመር ምን ይሰጣል? ካርድ ማላችሁ በትክክል መልሳችኋል። ለመጨረሻ ጥያቄያችን ይህ ነው ሁለቱ ምስል ምን ይሰጣል? ቢ የሚል ትርጉም ይሰጣል ማለት ነው። ይሄ ምስል ሁሉንም መልስ መለሳችሁ በኮሜንት ላይ አሳውቁኝ።